ደያስ ማን ነው ግን? እስቲ ዛሬ ስለ ደያስ ነው የምናነሳው። ሰላም ቤተሰቦች ሁሉ መልካም፣ ሰላም ወንድሜ ሁሉ ሰላም። ዛሬ አጭር ቪዲዮ ነች፣ ከእንትናችንም ትንሽ ወጣ ይላል። ብዙ ጊዜ እስር ቤት ምግብ ደያስ ይባላል፣ ሰምተህ ታውቃለህ? አሁን ላይ ያው ይሄ ባራዳ ቋንቋ ምግብ የተለያየ ስያሜ ያለው ቡሌ ይባላል፣ ፈዋ ይባላል፣ የሆነ ወቅት ደግሞ ደያስ ይባላል። ስፔሻሊ የእስር ቤት ምግብ የማረሚያ ቤት ምግብ ደያስ ነው የሚባለው። ነገር ግን ደያስ ማለት የሰው ስም ነው። ሐሰን ደያስ ይባላል የታሪኩ ባለቤት። ለማረሚያ ቤት ምግብ ያቀርብ የነበረው ሰው ነው ይሄ ሐሰን ደያስ። ደያስ የተባለው በስሙ ነው። ምንድነው? በደርግ ሰዓት ለማረሚያ ቤቶች ጨረታ ይወጣል። ለማረሚያ ቤት ምግብ የሚያቀርቡ ሰዎች ብዙ ሰዎች ጨረታውን ይሳተፉና ምግባቸውን ነው ሰርተው ያቀረቡት። አንዳንዶቹ ስጋ ወጥ ባልጫ በቀዩ አደረጉ። አንዳንዶቹ ደግሞ የተለያዩ አትክልቶች ምናምን ያሉበት ምግቦችን ሰርተው ያቀርባሉ ለማረሚያ ቤቱ የተለያየ። ከዛ ተቀምሶ የዚህኛው ለፍ የሐሰን ደያስ ምግብ ለመብላት በጣም እንትን ሚል ነው። ሶሪ ለቃሉ በቃ በጣም የሚሸክክም ይቀፍ ምግብ ነው። ምናልባት በፊት ጊዜ የታሰረ ያውቀዋል ይሄንን ምግብ። በትሪ ነው ወላ የምትከተክተው፣ ቶሎ ነው የሚረጋው። ምንድነው ስታሰር የምታረጋው? ምግቡን ትቀበልና ትሪው ላይ ያንዱንም ታነባብርና ታስቀምጠዋለህ። ሲቀዘቅዝ ነው በቃ የሚበላው። እንዲህ ከርተፍ እያልክ ነው ራሱ የምትቆርጠው። በትሪ ነው የሚቆርጠው። የእውነት ግነት አይደለም። ምናልባት የቀደምት ሰዎች ታሳሪዎች ያውቁታል። ይሄ ምግብ በጣም በቃ የሚመች ምግብ አይደለም። ከዛ ሐሰን ደያስ ይሄን ምግብ ይዞ ሲቀርብ እንደው ለመቅመስ እንኳን ፍቃደኛ አይደሉም የማረሚያ ቤቱ ኃላፊዎች በሰዓት በወቅቱ የነበሩ። ምግቡ በቃ ምንም ሳይበላ ገና እንዴት ይሄን ምግብ ነው ብለህ ታመጣለህ ሁሉ አይነት ተባለ። እንዴ ምን እያላችሁ ነው? የኔ ምግብ ነው መመረጥ ያለበት። ምክንያቱም እስረኛ ስጋና ምናምን ካበላችሁት ሶታ ደምኑን ታረመ። አንዱ እኮ በምግብም ነው መታረም ያለበት የሚል መከራከሪያ ይዞ ይመጣና ሐሰን ደያስ አሸነፈ። ለማረሚያ ቤት በቃ ምግብ አቅራቢ ሆነ ማለት ነው። በዛ የተነሳ ምግቡ ደያስ የሚለው ስም ተሰጠው። ይሄን ታሪክ ታውቁ ነበር ከዚህ ቀደም? እንደሚመቻችሁ ተስፋ አደርጋለሁ። አመሰግናለሁ።